لو سمحت وقفوا. هذا الفيديو ما تسكرول. أنا ابنكم جوانا. أنا عايشة في إثيوبيا. أنا ما عندي أب، عندي أمي مسكينة ما عندها شغل. أمي تعرف تسوق سيارة، عندها رخصة سيارة لكن ما عندها شغل. لو سمحتوا ساعدونا. أمي تعرف تشتغل شغل. لو سمحتوا خدونا مع أمي تشتغل سيارة، تعرف تشتغل تنظيف، تعرف كل شيء لكن ما عندنا فلوس. لو سمحتوا أنا أبي أدرس. حاليا ما بروح مدرسة لأنه أمي ما تقدر ما تقدر تدرسني لأنه ما عندها شغل. اللي تقدروا تساعدونا اتصلوا علينا. الرقم حقي 09 በእውነት በጣም ያሳዝናል። ምክንያቱም እናት ልጇ ላይ ይሄን ያክል አሰልጥና በጣም ነው የሚገርመው። በእርግጥ ተቸግራ ሊሆን ይችላል። ቢሆንም ግን የእኛ ችግር ለልጆቻችን መናገር የለብንም። እኛ አሁን እድሜው አይደለም 8 ዓመቱ ማለት ከምር ስለ ችግር፣ ስለ ኑሮ፣ ስለ ኑሮ ውድነት፣ ስላለንበት ነገር ሊያውቁ አይገባም ማለት ነው። እና በጣም ነው ያዘንኩባት ማለት ነው። ለዛሬ ህይወቱ ለነገ ህይወቱን በፍጹም አልተጨነቀችለትም። እሷ ዛሬ የሆነ ሰው እንደው አግኝቷት የህይወቷ የምትለወጥበት ያው በልመና የምትለወጥበት ጊዜ ነው የጓጓችው ማለት ነው። የእውነት እኔ እናት ነኝና እናት ላይ ፈርጄ ሳይሆን እናት ነኝ። የእውነት ልጇን በፍጹም አላሰበችለትም። ለልጇ በፍጹም አላሰበችለትም። እና ጭራሽ ደግሞ መልስ የምትሰጠው ነገር በጣም ነው የሚያሳዝነው። በጣም ማለት ነው። ምክንያቱም መሆን የለበትም። በጣም እዚህ መሀል ላይ የሚያሳዝነው ልጇ ነው። ልጇ አሁን 8 ዓመቱ ነው። ግን እንደዚህ አይነት ከምሬ ነው የምላችሁ በጣም ውርደት ነው። የእውነት ውርደት ነው። በጣም ነው የሚያሳፍረው። ምክንያቱም እኔ እውነቴን ነው የምላችሁ ስንት አመት ኖሬ እንደሱ ይሄንን በል እንደተባለ ቪዲዮ ያስታውቃል። ከት እየተደረገ ማለት ነው። እና ያው ኦልሬዲ ኤዲቲንግ የምትሰሩ ዩቲዩበር በተለይ በቃ ኦልሬዲ ሶሻል ሚዲያ ላይ የምትጠቀሙ ሰዎች ቪዲዮ እየቆመ እየተቀጠለ ማለት የተነገረው እንደሚናገር ያስታውቃል። ግን ይሄ ሁሉ አረብኛ ሁላ አሰልጥና ለልመና ከምር በጣም ነው የሚያሳፍረው። ምክንያቱም ርቦኛል እስከ ማለት ድረስ ሰሞኑ ይሄ ሁሉ እንትን ተብሎ አሁን እንደገና የምትወዱኝ የምትጠሉኝ ተቃጠሉ፣ መብቴ ነው፣ ስልኬ ነው፣ ሚዲያዬ ነው ብላለች ሀያት ማለት ነው። እና እንደዛ መሆን የለበትም። ምስጋና ቢስ አትሁኝ ሀያት፣ የእውነት ምስጋና ቢስ አትሁኝ። አላህን አመስግኝ፣ አላህንም ፍሪ፣ ለልጁ ለወደፊት ህይወቱን አስቢ። የልጁ የወደፊት ህይወቱ ምን ይሆናል ከጓደኞቹ ጋር ሲጨመር ምን ይሰማዋል ብለሽ አስቢ። ልጁ ለወደፊት ምን ይጠብቀዋል? አሁን ትንሽ 13 12 ዓመቱ ሲሆን በቃ አደገኛ የሆነ ወይ ማጅራት ወይ መቺ ወይንም ደግሞ ለማኝ ነው የሚሆነው። ምክንያቱም ጎዳና ተዳዳሪ ይወጣብሻል፣ ከቤት ነው የሚወጣብሽ። ምክንያቱም ገና አሁን እንደዚህ አስለምደሽው ከምሬ ነው የምልሽ ሳታውቂው በጉልበት ይወጣብሻል ከቤት ማለት ነው። እና አላህን ፍሪ፣ ልጁን ልመና አታስለምኝው ማለት ነው። የሰው ፊት ልጄ እኔ ድፍት ብል ልጄ የሰው ፊት እንዲቆም አልፈቅድም ማለት ነው። እውነት እኔ እንደ ራሴ እኔ እናት እንደመሆኔ ማለት ነው። እና በጣም ነው የምታሳፍሪው። እኔ እውነቴን ነው፣ እኔም የልጅ እናት ነኝ። ግን
ልጄን ጥዬ ሄድኩት በ1 ዓመት ከ5 ወሯን ነው። የመጀመሪያ ልጄ ደግሞ ጭራሽ የመጀመሪያ ልጄ 3 ዓመቷ፣ ሁለተኛ ደግሞ በ1 ዓመት ከ5 ወር እውነቴን ማቀፊያ ልብሱ ማለት ነው ማቀፊያ ራሱ አልለቀቀችም ማለት ነው። ጡት ገና አስለቀቂያት ነው። ወተቴ አልደረቀም የሚገርማችሁ ነገር ማለት ነው። እና ይይዘኝ ነበረ እና ወተት ጡት ሳታቆም በ1 ዓመት ከ5 ወሯ ነው ንጥል አድርጌ እናቴ ጋር ጥያት ሄድኩት። እልም ያለ ገጠር ውስጥ ማለት ነው። እና አላህን ፍሪ ከተማ የለመደ ልጅ ሁላችንም ከተማ ላይ ነን ነው ልጆቻችን ወልደን ያሳደግ ነው። ግን ደግሞ የችግር በቃ መለወጥ አለብኝ ሁልጊዜ እስከ መቼ ድረስ ተረድቼ እኛም እኮ እዚህ እያለን የእህት ወንድም እኮ ይደግፈናል። ውጭ ሀገር ያሉ እህቶቻችን ወንድሞቻችን ይደግፉናል። ግን እስከ መቼ ድረስ የእነሱ ገንዘብ እንበላለን? እስከ መቼ ድረስ በእነሱ ድጋፍ እንኖራለን? በሚል ነው ወጣ ብለን ለመስራት እየተገደድ ነው ማለት ነው። እና ሁሉንም ከምሬ ነው 95% የመዳም ቅመሞች ማለት ነው ያው የመዳም ቤት የሚሰሩ ኢትዮጵያውያን እውነቴን ነው የምላችሁ ልጆቻቸውን ከአራስ ቤት 3 ወር 6 ወር 1 ዓመት ከምሬ ነው እንደዛ እየጣሉ ነው የሄዱ። ጭራሽ እናትና አባት የሌላቸው ሁላ አጎታቸው ጋር አክስታቸው ጋር እህት ደግሞ ያለው እህታቸው ጋር እየጣሉ ነው የሚሄዱት ማለት ነው። እና አሁን ይሄ ልጅ ማሻአላ ትልቅ ነው። ታመምኩ ማለት ይችላል። አመመኝ፣ ራበኝ፣ አንቺ እንኳን እንደው ስታወሪ እንደው አመመኝ፣ ማማ ራበኝ ማለት ይችላል። እኔ ልጄን ትምህርት 3 ዓመት በ3 ዓመቷ ትምህርት ያስገብቻት ነበረ የመጀመሪያው ማለት ነው። ከዛ ትምህርት አስለቅቂያ 6 ወር አስተምሬያት ከዛ አስለቅቂያት ወደ ገጠር ትምህርት አስለቅቂያት ነው ወደ ገጠር የሸኟት ማለት ነው። ወደ ገጠር ስሸኛት አለቀስኩኝ፣ ከምር አለቀስኩኝ ማለት ነው። ምክንያቱም በቃ እኔ ለእናትነት አልታደልኩም በቃ ብዬ ማለት ነው። እናት በቃ እጇን ይዤ ትምህርት ቤት መሸኘት አልቻልኩም። እና ደግሞ ልጅነቷን በፍጹም እኔ አላውቀውም ልጆቼን ማለት ነው። እና ያ ምንድነው ለለውጥ እያደረኩት መስዋዕትነት ነው። እነ ልጆቼ መስዋዕትነት ከፍለዋል። ምክንያቱም እናታቸውን ካጠገባቸው ሳይኖሩ እኔን ሳያውቁኝ በቅርብ መጥቼ በአጋጣሚ መጥቼ እናታቸውን ስልክ ላይ ሁላ ስለማያውቁኝ አላወራም የሚሉበት ሰዓት አለ ማለት ነው። እና ነበረ እና ስንት ቻሌንጅ አልፈን ነው። ስለዛ ልጆቻቸውን ሽጉጥ አድርጋችሁ አሳድጉ። የሰው አይን ደግሞ ጥሩ አይደለም ማለት ነው። ልጅሽ ማሻአላ ጤነኛ ነው። ማሻአላ ደግሞ ባለፈው ደግሞ ዶክተር አብይ አሳክሞልሻል። ማሻአላ አላህ ይስጠው ሙሉ አፍያውን። አሁንም አላህ አፍያ ያርገው። ከሰው አይን አላህ ይጠብቅልሽ። ሀያት ልጅሽን ደበቅ አድርገሽ ለማሳደግ ሞክሪ። በልጅ አትፈተኑ። ማነው ከምር የልጅ ፈተና በጣም ከባድ ነው። ጤነኛ ሆኖ እንደዚህ በጣም ጤነኛ ሆኖ አላመሰገንኩትም ብለሽ ይጸጽትሻል። ውድ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብስትርፍ ይበልኝ። ለቻናል ሆናችሁ ላይክ ሸር እያደረጋችሁ ተከታተሉን።